ሰላም አለይኩም ወራህመቱላሂ ወበረካቱ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እናት ለልጇ የምትከፍለው መስዋዕትነት ድንበር አለው ብላችሁ ታስባላችሁ የሚል ጥያቄ የሚያስነሳ ልብ የሚነካና የሚያስተምር እውነተኛ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። የታሪካችን አንድ ምስኪን ልጅ ነበረ። ይህ ልጅ እናቱን በጣም ይጠላት ነበር። ምክንያቱም እናቱ አንድ አይኗ የጠፋ ነበረ። ትምህርት ቤት ድረስ መታ ስታየው በጓደኞች ፊት ያፍርባት ነበር። ለምን አንድ አይን ብቻ ኖረሽ እኔን ታሳፍሪኛለሽ? ብትሞች ይሻለኛል እያለ በቁጭት ይነግራታል። እናቱ ግን ዝም ብላ በፍቅር ትመለከተው ነበር። ልጁ ጎበዝ ተማሪ ስለነበረ ወደ ውጭ ሀገር ሂዶ ትልቅ ባለሀብትና ባለስልጣን ሆነ። ትዳር ይዞ ልጆች ወለደ። ከብዙ ዓመታት በኋላ እናቱ ልጇን ለማየት ናፍቃ ወደ ቤቱ መጣች። ልጆቹ ሲያዩዋት ደነገጡ። እሱ ግን በንዴት እንዴት እዚህ መጥተሽ ልጆችን ታስፈራሪያቸዋለሽ? ውጭልኝ ብሎ አባረራት። እሷም ይቅርታ ልጄ አራሻ ተሳዝቼ ነው ብላ በለቅሶ ተመለሰች። ከጥቂት ዓመታት በኋላ የትምህርት ቤቱ ጓደኞቹ ስብሰባ ስላዘጋጁ ወደ ትውልድ መንደሩ ተመለሰ። በዛው ዕለት ስለ እናቱ ሰምቶ ወደ ቤቷ ሲሄድ እናቱ መሞቷን አወቀ። አንድ ደብዳቤ ግን ትታለት ነበር። ደብዳቤው እንዲህ ይላል: ውድ ልጄ ወደ ቤትህ መጥቼ ልጆችህን ስላስፈራራሁ ይቅርታ። ሁልጊዜ በአንድ አይኔ ስለምታፍርብኝ አዝናለሁ። ነገር ግን አንድ እውነት ልንገርህ፣ ገና ሕፃን እያለህ በአደጋ አንድ አይንህን አጥተህ ነበር። እኔ ደግሞ ልጄ በአንድ አይን እንዲያድግ ስላልፈለግኩኝ የራሴን አንድ አይን ሰጠውህ። ዛሬ አንተ በእኔ አይን ዓለምን እያየህ ስላለህ በጣም ደስተኛ ነኝ ይላል። ልጁ ደብዳቤውን አንብቦ ባለቀሰ ጊዜ እናቱ በህይወት አልነበረችም። የእናት ፍቅር እንዲህ ነው። በህይወት ያሉ እናቶቻችን እንንከባከብ፣ ለሞቱትም ዱዓ እናድርግላቸው። ስላዳመጣችሁኝ በጣም አመሰግናለሁ። ሰብስክራይብ ያደርጉ ቤተሰብ ይሁኑ።